መቻችሁ ነው የሚላችሁ ውዶቼ። መልካም ቆይታ። ሰብስክራይብ አድርጉኝ፣ አበረታቱኝ። ሰላም ሰላም፣ ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ያለ እግዚአብሔር ይመስገን። ዛሬ ደግሞ አብረን የምንሰራ ወይንም የማሳያችሁ ኩብዝ ከሚር ነው። ኩብዝ ከሚርም አሰራሩን አሳያችኋለሁ። ተከታተሉኝ። እኔ ዱቄት በዚህ አድርጌያለሁ። ያው ግምቱን እንደ ቤታችሁ ብዛት ነው ማለት ነው። እኔ በዚህ አንድ ነው ያረኩት። ከዛን ተሞር ፍሬውን ከውስጡ ታወጡና ትበጠብጡና በውሃ ማለት ነው። ከዛን ታጠላላችሁ በማጥለያ። እኔ የተጠቀምኩት ተሞር ይሄንን ነው። ሲበጠበጥ ደግሞ ይሄን ይመስላል። ከዛን ፒከን ፓውደር፣ ካሜራ፣ ጨው ትንሽ፣ ይሄ ሄል ነው። ይሄ ደግሞ እንትን ነው ምንድነው የሚባለው? ቢሲስ ወይንም እንትኑን አሳያችኋለሁ። ይሄ ደግሞ ሀሊብ ፓውደር ነው ማለት ነው። አሁን አንድ ላይ እንቀላቅላለን። አብራችሁን ነው። መጀመሪያ ይሄንን እንጨምራለን። ከዛን ተሞሩን እንጨምራለን። ከዛን ደግሞ ስኳር አንድ ሲኒ ማለት ነው የምንጨምርበት። ከዛን ውሃውን ያው አታብዙም፣ ትንሽ ነው የምታረጉት በግምት ማለት ነው። እያቦካችሁ ታያላችሁ። አሁን እናቦካለን እና ሲቦካ እንደዚህ ነው። በጣምም ጠንካራ መሆን የለበትም፣ እንትንም መሆን የለበትም ማለት ነው። ስንጨርስ እንገናኝ። ይሄው አቡክቼ ጨርሻለሁ። ይሄን ይመስላል። ማሽን እንትን ልጥ ማፍጫ ማሽን ያላችሁ በማሽን መፍጨት ትችላላችሁ። እኔ ጋር ስለሌለ ነው። እንደዚህ ላላም ሳይል ጠንከርም ሳይል እንደዚህ ታሻላችሁ። ግን በደንብ ማሸት ያለባችሁ። ከለሩ የጤፍ እንትን ነው የሚመስለው። በጣም ነው ደስ የሚለው። ያው ያለ ተሞርም መሰራት ይቻላል። ግን ያው ብዙ ሰው ደግሞ በተሞር ነው የሚፈልጉት። እነሱ ከለሩ እንትን ያላሉት ነው የሚወዱት አረቦች ነው። ከዛን ትንሽ ከላይ ዘይት እናደርጋለን። መጀመሪያ ላይ አልተጠቀምንም፣ ያው ለእንትኑ ብቻ ማለት ነው። ይሄን እንደዚህ አንድ ሰዓት እንዳቦካ አሁን ሙቀት ስለሆነ ቶሎ ሊቦካ ይችላል። ከአንድ ሰዓት በላይ መቀመጥ አለበት በደንብ መውካት ስላለበት እና መጨረሻ ላይ እንገናኛለን ማለት ነው። ስንት እንትን እንደተጠቀምኩት አልነገርኳችሁም። ፒከን ፓውደር በትንሽዬ መላጋ ሳይሞላ ነው። ካሜራ ደግሞ በትልቁ አንድ ማንኪያ ነው። እንትን ወተት ዱቄት ደግሞ ወተት ፓውደር ማለት ነው 3 ማንካ በትልቁ ነው። ምል ትንሽዬ ነው እና ሄልም በትንሽዬ ማንካ ነው። እና ይሄን ግብአት ተጠቀሙና ስሩ። በጣም ነው የሚያምረው። ሲቦካ እንገናኛለን። እና ልጡ ይሄን ይመስላል ማለት ነው። ቦክቷል። አሁን እንትን እናደርገዋለን፣ እንቆራረጣለን ማለት ነው። ልጣችን እንደዚህ ካስተካከልን በኋላ እንዳመጣለን ማለት ነው። በዚህኛው እንደዚህ ማለት ነው። እንደዚህ ነው። ሁሉንም እንደዚህ እናዳምጠዋለን። ዱቄት መነስነስ አለብኝ እንትን እንዳይልብን እንዳይያዝ። ሁሉንም እንደዚህ እናደርግና እንገናኛለን። እና የተበጠበጠ እንቁላል እንቀባዋለን። ከዛም ይሄን ስምስም ማለት ነው እናደርግበታለን ቀላቅለን። ይሄ ደግሞ ሀባ አስወጥ ነው ወይንም ደግሞ ጥቁር አዝሙድ ማለት ነው። ልታረጉም ላታረጉም ትችላላችሁ። የምትፈልጉ ነው የምታረጉት። ሁለቱንም ቀላቅዬ ነው የማረገው እንደዚህ ማለት ነው። ግን ግዴታ እንቁላል መቀባት አለበት እንዲይዘው ማለት ነው።
እንደዚህ ሁሉንም ቀብተን ጨርሰናል። ከዛን ለ5 ደቂቃ እንደዚህ እንከድነዋለን ማለት ነው። እናንተ ጋር ባለው እንደዚህ እንከድነዋለን ለአንድ 5 ደቂቃ ማለት ነው። እና ውዶቼ እንደዚህ ነው። አሁን ከስር ያለውን አያችሁ እንዴት እንትን ተነፋ። አሁን እንደዚህ ሆኗል። እናወጣለን ማለት ነው። ስለሚሆን አያችሁ። ይሄን ደግሞ ከስር እናደርገዋለን። ከላይ የነበረው ሌላ እናመጣና ከላይ እናደርገዋለን ማለት ነው። በዚህ ቀዳዳ ማየት ይቻላል መነሳትና አለመነሳት፣ ወይም ደግሞ እንዲህ ያደረጋችሁ ማለት ነው። አያችሁ እንደዚህ ከስር ቃና ካላለ እንገለብጧለን። ያው እኔ በአንድ እጄ ስልኬን ይሻላል ለዛ ነው። እና ውዶቼ ይሄን ይመስላል ሲያልቅ። እኔ እየሰራሁት ወስጄላቸው ነው። ይሄ ብቻ አልነበረም። እና ሲጨርሱ ደግሞ 2 ቦታ ቆርጣችሁ እንደዚህ ውስጡ ባዶ ሲሆን ውስጡ ባዶ ይሆናል። ይሄ ቀይ ያደረኩት ደግሞ እኔ ስለሚፈልጉ ነው፣ በጣም ቀይ ሲሆን ማለት ነው። እና በዚህ ውስጥ ማርና ጅብን፣ ይሄን ጅብን አያችሁ፣ ጅብንና ማር በውስጡ ማድረግ ትችላላችሁ። እንደዚህም ልታቀርቡ ትችላላችሁ፣ ያው ራሱ ጣፋጭ ስለሆነ እና ወይም ደግሞ እንቁላል ቀቅላችሁ በትንሹ ትቆራርጡና ከቲማቲም ጋር አንድ ላይ ሳንድዊች ውስጥ ማለት ነው ውስጡን ታረጋላችሁ። እንደዛ አሪፍ ምርጥ ነው የሚሆነው። ሞክሩ ትላችኋለሁ። እና ሀሳባችሁን በኮሜንት ጻፉልኝ። በቅንነት ደግሞ ሰብስክራይብ ላይክ አድርጉልኝ እላችኋለሁ። ወዳችኋለሁ። እስከምንገናኝ ድረስ መልካም ቆይታ። እንትን ግን ማለት ነው ይሄን ነገር ያስፈልጋችኋል። ይሄን ኮብዝ ለመስራት ቅድም ሳላሳያችሁ ማለት ነው ይሄኛ እንትን አስፈላጊ ነው እና ይመቻችሁ ነው የሚላችሁ ውዶቼ። መልካም ቆይታ። ሰብስክራይብ ባይ ባይ የኔ ውዶቼ፣ የኔ ማሮች፣ ወዳችኋለሁ።